እንዳሰራሰው ምንም እንዳላደረገ ተረጋግተህ ትቀመጣለህ? እንግዲህ ሁሉንም ነገር አስረድቻለሁ። ምንም ነገር አታስረዳኝ። እኔ የምፈልገው እውነቱን ነው። ድጋሚ እንዳትታሰር ፈርተህ ነው? እናቴ ቤት እኮ አይደለም የምገባው፣ እስር ቤት ነው። ያን ስፍራ ደግሞ ድጋሚ ማየት አልፈልግም። ምንም የሚያሳስር ነገር የለም። መጀመሪያ ተረጋጋ። እንዴት እንድረጋጋ? እንድረጋጋ ሳትፈልግ ለምን ተረጋጋ ትለኛለህ? አረ እኔ እፈልጋለሁ። ተረጋጋ እስቲ፣ ና ተቀመጥ። እውነቱን ስትነግረኝ ነው እኔ የምረጋጋው። እውነቱ ራስ ወዳድና ገንዘብ አምላኪ ስለሆንክ ነው ከዚህም በፊትም የታሰርከው። ሚኪ ስነ ስርዓት ያዝ። እዚህ የተገናኘ ነው ስላለፈው ህይወት ልናወራ አይደለም። እንግዲህ ሁሉንም ነገር ነግሬሃለሁ። እንደዚህ የምጮህ ከሆነ ደግሞ መሄድ ይችላል። አይደለም ቆይ፣ እዛ አይደለም እኮ። ቆይ አንተም ቁጭ በልና ተረጋግተህ እናወራ። እኔም ተበሳጭቼ ጮኩብህ አይደል? በቃ ምንም ችግር የለውም። የምታውቀውን ብቻ ትነግረኛለህ፣ እውነቱን ብቻ። ቁጭ በል። ከተረጋጋ ለመጨረሻ ጊዜ ልንገርህ፣ ስለ ግድያው እኔ ምንም የማውቀው ነገር የለም። ሟች ናቲ አንተ ከዚህ በፊት ለገንዘብ ብለህ ወቅተህ በሽተኛ አድርገህ ያስቀመጥከው የዳዊት ወንድም ነው። ምን እንደምታወራው? አንተ ይሄን በምን አወቅ? ቀብሩ ላይ ነበርኳ። ዳዊት በዊልቸሩ ነው ቀብሩ ላይ ሲያለቅስ ስለነበረ ሰዎችን ስጠይቅ ደግሞ የእሱ ወንድም መሆኑ ነገሩ። ለምን አልነገርከኝም ታዲያ? ጭንቀታም ስለሆንክ እንዳትጨናነቅ ብዬ ነው ያልነገርኩ። ስለዚህ በዚህ ምክንያት እኔን ሊጠረጥሩኝ ይችላሉ ማለት ነው? ምናልባት። ግን እኮ ያደረግኩት ነገር የለም። አንድ ላይ እንደነበርንስ በምን ያውቃሉ? ከማን ጋር እንደነበረ በምን ይታወቃል? ቆይ ናቲ ግን ወንድሙ እንደዚህ እንዳደረግኩት ያውቃል? እኔ ስለሱ ምንም የማውቀው ነገር የለኝም። አውቀው ይመስልሃል ቀርቦኝ የነበረ? በምን እናውቃለን እሱ? ቆይ ሚኪ፣ በቦታው ሁለታችን ብቻ ነበር። እኔ በራሴ እርግጠኛ ነኝ። ቆይ አንተ ለምን ገደልከው? ደጋግሜ ነግሬሃለሁ፣ እኔ አልገደልኩትም። በቦታው የነበርነው ሁለታችን። አምሽተን ከወጣን በኋላ ወደ ቤት ሄድነው እኛው ነን። እሱ ብቻውን ወደ ሰፈር ሄደ። ከዛ ሞተ ተባለ። ቆይ ለምን ገደልከው? አዎ እኔ ነኝ የገደልኩት። ቆይ ምን ጥቅም ልታገኝ ነው የገደልከው? አንተ በቃ ሁሉንም ነገር ከጥቅም ጋር ነው የምታገናኘው? አይ እሺ በቃ ግን ለምን ገደልከው? ለአንተ ብዬ ነው የገደልኩት። አረ ታታን ቻውጃለሽ እንዴ? ገደልሽ ጎሳቃጭ ሰዓቱ አንተ እንደዚህ ሄዷል እንዴ? በልበል እንሂድ እንግባ። ማይኮ ተነሽ። ናቷ እንግዲህ ሌላ ቀን እንዝናናለን። ይሄ ምንድነው? እንጠጣበት እንጂ ዛሬ እኔ እኮ ነኝ የምጋብዛችሁ። ምን ሆነ ነው? እውነትሽን ነው ናቷ? አዎ የምሬን ነው። እንጠጣ ዛሬ እኔ እንጋብዝ። እናት አንድ እስኪ ቢራ ይዘሽ ነይ በእናትሽ ጨምሪልን እስኪ። እንዴ አንቺ ማጋባሽ ቆይሽ ገና እኮ ነው ሰዓቱ። እንዴ የተወሸ እንዴ አሪፍ አንተ ሁሉ ጊዜ በቃ ሂሳቡን እያሰብክ ነው የምትዝናናው? አቦ ሙዴን እንዳትሞክመው። አረ ወደዛ ሄድ። አንተ ደግሞ ሁሉ ጊዜ ነው እንደዚህ። ግብዣዬን ዋጋ እንዳታሳጣው። ልጠጣበት፣ አሪፍ ልጠጣበት። የሰውን ጨዋታ ልታቆራፍር ነው እንጂ ምን ቋጣሪ ነው እያልከኝ ነው እንዴ? ሳሚን አታውቀውም ማለት ነው? ስለጋበዝከኝ እኮ ቀንቱ። ምን ያስቀናኛል? ሁለታችንን ማረን እንደየጋበዘን ያለው። አይ በቃ እንደዚህ የምትጨቃጨቁ ከሆነ እኔ ግብዣውን እተዋለሁ። እንጂ
ለምን እንዴ? እኔ እንጠጣ እንዝናና ብዬ እንጂ። ኧረ አይሆንም እንዴ! እንደዚህማ አታደርግም ናትዬ፣ ሙት እንደዚህ አታደርግም። እኔና እኮ እሱ ምን ማመላችን አንተ አታውቅም እንዴ? ሁሌ እኮ ነው የምንጨቃጨቀው። ናቷ ተዝናኝ መጣ። ሳቢ በደንብ ሽናሻ ያስከፍል። አንተ ግን በጣም ትገርማለህ በእውነት። እንዴት የማያውቀኝ ሰው ፊት ለፊት እንደዚህ ትናገረኛለህ? ምነው እውነቱን መሰለኝ የተናገርኩት። ቢሆንስ እኔ ጓደኛህ አይደለም? ገበናዬን አትደብቅልኝም? እሱ ስለ ወደፊት ጓደኛችን ሊሆን አይደል እንዲያውቀው ብዬ ነው። በላውን ሰዓት ሄዷል። ለባላደው ደውለትና እንሂድ። የባለፈውን ግን ሰጠኸው? መቼ? ባለፈው ሳምንት የሄድክበትን ነው። አልሰጠሁትም፣ ረስቼዋለሁ። ዛሬ አንድ ላይ ያስገባልታለሁ። አንተ መጣችሁ አለሽ ያራዳ ልጅ እና ሰላም። ችርስ ችርስ ችርስ። አንቺ እኮ ያዢ እንደ ያዢ ያዢ። ሰውዬ እኮ አዛ አደረገኝ በእናትህ። በቃ መጣሁ። እሺ እሺ እሺ። አዛ አደረገኝ ታውቃለህ። እሺ ማይክ ታጭ ኖር እየተዝናናሽ ነው አንቺ። ጋባዥ ምንም አይሁን፣ ጋባዥ ይዝናና። ጋባዥ ጋባዥን ያኑርልን እንጂ አሉ እንጂ አንዳንድ ብሎ በቃ ዝም ብሎ መጠጣት ነው በየሄደበት ምናምን። ጋባዥ አያጣም። ከኔ ጋር ደግሞ ሲንቀሳቀስ የሚጋብዘን አያጣም ምናምን። ዝም ብሎ በቃ እኔ እየተከተለ ከስር ከስር እየጠጣ የሚኖር ሰው። በቃ እንግባ። እኔም ሞቃ ልብስ ትንሽ። እሺ በቃ እንውጣ። እርግጥ ሰዓቱም ሄዷል። አሁን እና አንተ ነህ መርዙን ጨምረህ የገደልከው? ለአንተ ስል ብቻ በምንም ምክንያት ይሁን መርዙን ግን ጨምረህ ገድለኸዋል። አዎ አልኩህ እኮ። ሄሎ፣ ሰላም ዋልክ ሚኪ? አለን ይመስገነው። ድምፅ ልክ አይደለም። ምን ነው? የት ሆነህ ነው? እቤት ነኝ። ምን ነው? እሺ በቃ እቤት ገብተህ ጠብቀኝ፣ እፈልግሃለሁ። የት ሆነህ ነው አንተ? እኔ ቤት አይደለሁም፣ እዚሁ ቅርብ ነኝ። ቁልፉስ ታዲያ የት ነው ያለው? ክፍት ነው። ክፍት ነው? አንተ ሰው አምነህ ሳትቆልፍ ልትወጣ? ችግር የለውም፣ ቅርብ ነኝ እኮ ከዘላለም ጋር ሆኜ ነው።
መጣው። እሺ እጠብቅሃለሁ። በቃ እንዳትቆይ። እሺ ሚኪ በጣም አዝናለሁ። እንግዲህ ምንም ማድረግ አይቻልም። ያው አንዴ የሰው ነፍስ አጥፍተሃል። ይህንን ነገር እኮ ለአንተ ስል እኮ ነው ያደረግኩት። ይህንን ባላደርግ እኮ አንተ ትሞት ነበር። በጣም የሚያሳዝን ነገር እኮ ነው የምትነግረኝ ሚኪ። እንደው በእውነት ጓደኛዬ ስለሆንክ ብቻ ሳይሆን ማንም ሰው እኔ ሰው እንዲገል አልፈልግም፣ አልመኝም። እና እንደው ሰው ገድያለሁ ስትለኝ በጣም ነው ያዘንኩት። በእውነት ልቤ በጣም ነው ያዘነው። እያልኩት ያለሁት ነገር ግን ገብተዋል። ለአንተ ስል የሰው ነፍስ አጥፍቻለሁ እኮ እያልኩ ነው። ብቻ በምንም ምክንያት ይሁን ያው የሰው ነፍስ አጥፍተሃል ነው። ገብተዋል። እኔ ሳልሆን ያው ህጉ የሚጠይቅ የሰው ነፍስ እንደገደልክ ነው እንጂ ምክንያቱ ያን ያህል አስፈላጊ እንኳን አይመስለኝም። ህግ እንዴት ሊጠይቀኝ ይችላል? እንዴት ላይጠይቅ ይችላል ሚኪ? የሞተ ዕለት ማታ የነበርነው ሶስታችን ነን። አንደኛው ሟች ነው፣ አንደኛው ደግሞ እኔ ነኝ። እኔ ደግሞ እርግጠኛ ነኝ ሰው አልገደልኩም። አንተ ደግሞ እንደገደልክ ያው ቃልህን ሰጥተሃል። ማለቴ ምንድነው መረጃ ይኖራቸዋል ብዬ አስባለሁ። ያው ዘመኑ ረቀቅ ያለ ነው። አንተ ካልተናገርክ ማን ሊያውቅ ይችላል? እኔ ልመሰክርብህ አልችልም። ጓደኛ እኮ ነኝ ምንም ቢሆን። ግን የሆነ በቃ እንደው ጊዜውም ዘመኑም የቴክኖሎጂ ነው። እንደው ይሄ ቴክኖሎጂ ግን በቃ አንድ አላውቅም። በእውነት የሆነ የተከታተለን ሰው ያለ ይመስለኛል። አንተም እንደዛ ስታደርግ ምናምን የሆነ መረጃ ያሹለከ ሰው የለም? የምን መረጃ? እኔ እንጃ። ምናልባት የሰው ማስረጃ። እንደዛ ቢሆን እኮ የመጀመሪያው ተጠርጣሪ አንተ ነበር የምትሆነው። እንዴት? ከዚህ በፊት ወንድሙን ወቅተው የአልጋ ቁራኛ አድርገው ነበር። በዚህ ጉዳይ እኮ ተቀጥቼ ታርሜ ወጥቻለሁ። ቢሆንም በጉዳዩ ላይ ከኔ በላይ አንተ የመጠርጠር እድልህ በጣም ከፍተኛ ነው። ስለዚህ ለሁለታችንም ዝም ማለቱ የሚበጀን ይመስለኛል። ልክ ነው እኮ ለሁለታችንም ቢሆን ዝም ማለቱ ነው የሚበጀው። አንተ መቼስ እኔን አሳልፈህ አትሰጥም፣ እኔም ቢሆን አንተን አሳልፌ አልሰጥም። ግን ያው ጊዜው የቴክኖሎጂ ነው። ስለዚህ አንዳንድ መረጃዎችን ሊያገኙ ይችላሉ ብዬ አስባለሁ። በየትኛው ማስረጃ ነው? አንተ እዚህ ቤት ባስቀመጥከው ማስረጃ ነው? በዚህ ማስረጃ እንዴ? ዞላ ሰላም ነው? አለው። ጠፋችሁ? ምን በሰላም ነው? አለን። ሳሚ ወደ ቤት ገባ እንዴ? ኧረ አላየሁትም። አረ በእውነት አብራችሁ አልነበራችሁ እንዴ? ከማ ከሳሚ ጋር?
አረ እኔ ከኔ ጋር ከተገናኘን ራሱ በጣም ብዙ ጊዜ ሆኖናል። ስደውልለት ራሱ እኮ ስልክ አያነሳም። እሺ በቃ እሺ እንገናኛለን። እሺ ደውል ይበለው። እሺ እነግረዋለሁ። እሺ እሺ ችግር የለውም። ቅርብ ነኝ እኮ ከዘላለም ጋር ሆኜ ነው። ከማ ከሳሚ ጋር? አረ እኔ ከኔ ጋር ከተገናኘን ራሱ በጣም ብዙ ጊዜ ሆኖናል። ስደውልለት ራሱ እኮ ስልክ አያነሳም። ያረከው እኔ ለአንተ ብዬ ይህን ሁሉ መስዋዕትነት እከፍላለሁ። አንተ ከኔ ኋላ ግን ሌላ ሴራ ትጎነጉናለህ። ሁለተኛ ላይ አልፈልግም።